የተከበራችሁ ተመልካቾቻችን በቃለ መድረክ ዝግጅታችን የዛሬው እንግዳችን በቅርቡ የወያኔን አስከፊ አገዛዝ በመቃወም በስደት ላይ የሚገኙት የኦሮሞ ፌዴራላዊ ዲሞክራሲ ንቅናቄ መስራችና የድርጅቱ መምሪያ ኃላፊ የሆኑት ዶክተር ጌታቸው ጂጊ ደመቅሳ ናቸው። ዶክተር ጌታቸው የመንሲቡና ጭልጡ ካራ ህዝብን በመወከል የፓርላማ አባልም ነበሩ። ከዶክተር ጌታቸው ጂጊ ጋር የተደረገውን ቃለ ምልልስ ክፍል አንዱን ይዘን ቀርባለን። በድጋሚ አብራችሁን ቆዩ። አይዞሽና ታገር አንቺ ታሪክ አውራ ልጆችሽ አያፍሩም ያንቺ ስም ሲጠራ እንዲበሄር መብረት የድህነት አርማ መሆናችን ሊቀር ተቃርቧልማ የፓርላማ አባል የነበሩት ዶክተር ጌታቸው ጂጊ ደመቅሳ የነበሩበት ፓርላማ አሰራር ፍጹም አልተዋጠላቸውም። መተከዝ፣ ከንፈርን መምጠጥ፣ የፓርላማ ጣራ መመልከት፣ አፍን በመሐረብ መሸበብ ብሎም በወያኔ ገንዳ ውስጥ ገብቶ መንቦራጨቁ መፍትሄ ለመሆኑ ገብቷቸዋል። በዚህ ዲሞክራሲያዊ ተቋም ተገኝቶ ነገ በታሪክ ተጠያቂ መሆኑም ሆነ ከሥርዓቱ አሸርጋጆች ጋር እንደ በርበሬ መደነዙ ፍጹም አልታያቸውም። ወያኔንም ሆነ ፓርላማውን ለአንዴና ለመጨረሻ ጊዜ አዲዮስ ብለውታል። አሳድጎ ያስተማራቸውን በዲሞክራሲ አገባብ መርጦ ለወግ ለማዕረግ ያደረሳቸውን ህዝባቸውን ለመካስ መታገሉን መርጠዋል። የኤርትራ ቴሌቪዥን እንግዳ በመሆንም ለህዝባቸው የሚያውቁትን ሁሉ በነጻ መንፈስ ለማጋራት ፍቃደኛ ሆነዋል። መልካም ክትትል። እሺ ዶክተር ጌታቸው እንኳን በደህና መጡ። እንኳን በደህና ቆዩ። የሰፊው የኤርትራ ህዝብ ቴሌቪዥን ይሄንን ቃለ መጠይቅ ከእርሱ ጋር ሲያደርግ በእጅጉ ደስታ ይሰማዋልና ወደ ጥያቄ ልግባ። በመጀመሪያ እስኪ ስለማንነቱ አንዳንድ ነገር ያጫውቱን። ዶክተር ጌታቸው ጂጊ ይባላል። የኢትዮጵያ ፓርላማ አባል ነኝ። በብቻ ሳይሆን በፓርቲውም የኦፌደን ማለት የኦሮሞ ፌዴራሊስት ዲሞክራቲክ ንቅናቄ መስራች አባልና የሥራ አስፈጻሚ ኮሚቴ አባል እንዲሁም የድርጅት መምሪያ ኃላፊ ነኝ። የተመረጥኩት በምዕራብ ወለጋ መነስቡና ጭልጡ ካራ በሚባሉ ሁለት ወረዳዎች ነው። በጥሩ ሁኔታ በአብዛኛው በ98 ድምጽ ማለት ይቻላል ወይም 99 ድምጽ ነው የተመረጥኩት። በሙሉ በህዝብ ድጋፍ ተመርጬ ነው ወደ ኢትዮጵያ ፓርላማ የገባሁት። እንግዲህ ያን የመረጡትን ህዝብ አሁን በተጨባጭ አገልግሎት ይላሉ። ፓርላማው ውስጥ ይሄንን ስራ ለመስራት ምን ያህል ነበረ? በእውነቱ ለእኛ ብዙ እቅድ ነበረን ህዝባችንን ለማገልገል። ኦፍ ኮርስ የሀገሪቱን መንግስት በኦፌደን ሙሉ በሙሉ ተመርጦ ለውጥ ያመጣል የሚል አይደለም። የኦሮሞን ጥያቄዎች በፓርላማ እንደምናስቀምጥ እንደምናስነሳ የፓርቲው ፕሮግራም በህዝብ ላይ ተመሰርቶ የተቀረጸ ነበረ። ህዝብ ፍላጎት ማለት ነው፣ የህዝብ ጥያቄ ማለት ነው። ህዝብ ጥያቄን በማጠን የተነሳ ስለሆነ እነዚህን ጥያቄዎች ምላሽ እንዲያገኙ በፓርላማ እናነሳለን የሚል እምነት ነበረን። ህዝቡንም ስንቀሰቅሰው ወይም ስናናግረው ትልቁ ጥያቄያችን ይሄንን እናደርግላለን አይደለም። መላ የኦሮሞን ህዝብ ጥያቄ ሊመልሱ የሚችሉ እንደ ኦሮምኛ የብሔራዊ ቋንቋ እንዲሆን የመሬት ጉዳይ በፓርላማ እንደምናነሳ የኦሮምኛ ቋንቋ እንደምናነሳ ብሔራዊ ቋንቋ እንዲሆን እንደምናቀርብ እንደዚሁም የአዲስ አበባ የኦሮሞ የባለቤትነት ጉዳይ የደረጃ እንደዚህ እነዚህ ነገሮች ልናነሳ ነበር። በአብዛኛው ትልቁ ችግር በኢትዮጵያ ውስጥ እስር ቤት ያሉ ከ35000 በላይ የሚሆኑ ኦሮሞዎች እንዲለቀቁ ትልቁ ጥያቄና አጀንዳ ለማስያዝ ነበር። ይሄ
ትልቅ ነገር ነበር የኛ ፍላጎት የህዝባችንን ፍላጎት ይሄ ነበር እንጂ ወይም ይሄን እንሰራለን ተጨማሪ ደሞዝ እንድታገኝ እናደርጋለን የሚል ቃልም አልገባንም ይሄንን ፍላጎት ለመስራት ነበር በፓርላማ የገባ ነው ይሄ ነው ተግባራዊ ማድረግ ያቃተን ፓርላማውን ላይ ስናቀርብ አንድም ስለ ኦሮምኛ ፕሮግራም የኦሮምኛ ቋንቋ ብሔራዊ ቋንቋ እንደሆነ ሌሎችም የአዲስ አበባ ጉዳይ የታሰሩ እንዲፈቱ ለማድረግ ያቀድ ነው በፓርላማ ውስጥ አጀንዳ ማስያዝ ቀርቶ በተያዘው አጀንዳ ላይ መነጋገር አልቻለም ኤግዛክትሊ አውሎሶ ከመንጫ 17 በኋላ ኢትዮጵያ ውስጥ ከሰው ቃልስ በቀር የታየ ምንም አይነት የልማትም ሆነ የምንም የብልጽግና የኢኮኖሚ ስጋሴም የለም ነው የሚሉ አብሶሉትሊ ሰው ውሎ ስለመግባቱ ዋስትና በሌለበት ስለ ኢኮኖሚ ስለ እድገት የምንናገረው ነገር የለም የሁሉም የኢኮኖሚ እድገትም ሆነ የህዝቦች የሥራ ሁኔታ የሚወሰነው ሰላም ሲኖር ነው ዲሞክራሲ ሲኖር ነው ሰው ህጋዊ መሰረቱ የህግ በላይነት ተከብሮ ህጋዊነት ሲኖር ነው ስለዚህ ይሄ ነው ይሄ ባልተደረገበት መምሩ ከሥራ በመባረርበት ተማሪው እንዴት ሊማር ይችላል ተማሪዎች ከሥራ ከትምህርት ብቻ አይደለም ከፈተና ላይ ፈተናቸው ተቀዶ እንዲወጣ የሚደረግበት ላይ ሰዎች እንዴት ስታቢልድ ናቸው እንዴት ኢኮኖሚ እድገት አለ ነው የሚባለው ስለዚህ በአጠቃላይ በአገሪቱ እነዚህ ችግሮች ናቸው ያሉት ህዝቦች ተገለዋል በጅምላ ግድያ ተካሂዷል ጅምላ እስራት ተካሂዷል እናት ታስሮ አባት ታስሮ ሰዎች ተገርፈዋል በተለይ በየመከላከያ ሰራዊቱ ተወስደው በመነሲቡ በተለይ በመነሲቡና በቅልጡካራ አካባቢዎች ሰዎች እጅግ በከፋ ሁኔታ ተደብድበው ኩላሊታቸው እንዳይሰራ ተደርጎ እጃቸው ተሰባብሮ በብረት እጃቸው ውስጥ ገብቶ ደም ስሮቻቸው እንዲበጣጠስ ተደርጓል የሚያሳዝነው ሰው ከመንዲ ተነስቶ በግንቢ ሆስፒታል መጥቶ ሽንት እንዲሸናና በእለቱ ደግሞ በኮንትራት መኪና ተመልሶ መንዲ እንዲታሰር ማድረግ ይሄ ሰባዊነት የጎደለ ነው በየቀኑ ሰውን አመላልሶ ሽንት እንዲሸና ማድረግ እና እንደዚህ አይነት ስቃይ አሰቃይቶታል እነዚህ ሰዎች እና አረመኔያ በማንም ዜጋ ላይ የማይደረግ ዜጎች የትማይዱ ለዚህ ደረጃ ማብቃት ዜጋ አግባብ አይደለም ተማሪዎችን ገለው አልገደልንም ብለዋል በቅልጡካራ ላይ 4 ተማሪዎችን ነው የገደሉት 8 ነው ያቆሰሉት ከነ ፎቶግራፋቸው በቂ መረጃዎች አሉ እነዚህ ሰዎች የተገደሉ ሰዎች ስማቸውን መጥቀስ እንችላለን በመነሲቡ ወረዳ ጉንፊ በተባለው ቦታ ሰላማዊ ሰው በቤቱ የተኛው ከእርጉዝ ሚስቱ ህፃናቱ ልጆቹ እናቱ ፊት ገለው ንብረቱን ገንዘቡን ልክ እንደራሳቸው ገንዘብ ቆጥሮ ተረክበዋል ይሄን የሚያደርጉ የወረዳ ምክትል አስተዳዳሪው ነው በመከላከያ ሰራዊት ተደግፎ በሚሊሻዎች ተደግፎ ይሄንን ነው ያደረጉት Tarina Asbat Ethiopia Sırlaca Ömret Gumya Sevakalasa Nıkalanın Asar mekera Fıddana yalın Sanfendik mete Halen bibat bilir Nadir halen Yefetulahundir Çıkır asakun Basabat gena Dihnet meçe Savya gena Kallu menur nev Nur adgu Kalbet mehe Metega melgu ዶክተር ጌታቸው ጅጊ ደመክሳ የውጭውን ገጽታ ነው ሊያሳዩኝ የሞከሩት ፓርላማ ውስጥስ የዲሞክራሲ ሂደት አለ በእውነቱ